ኢዳሃቅን በተመለከተ ምናልባትም ሁላችን ኢህአዴግ አዲስ አበባ በገባበት ወቅት ያወጀው የጦርነት አዋጅ አሁን በውጭ ሀገር የተለያዩ የጦርነት ድርጊቶች እያካሄደ ነው። ምን ያህል ይሳካለታል ሌላ ጉዳይ ነው። ፍላጎቱ ግን አሁንም የጦርነት እንደሆነ በተግባርም በመግለጫዎችም እያሳየ ያለ ነው። በዚህ ምክንያት በሰላምና በዲሞክራሲ ጉዳይ ላይ በሚወስን ጉባኤ ለመሳተፍ ፍላጎት እንደሌለው በተግባር እያሳየ ነው ማለት ነው። ከዚህ ጋር ተያይዞ መታየት ያለበት ኢዳሃቅን በተመለከተ በቅርቡ የኢዳሃቅ አባላት ከነበሩት ድርጅቶች ውስጥ የተወሰኑት ኢዳሃቅ ጦርነት ማወጅን በመቃወም ኢዳሃቅን ለቀው መውጣት ጀምረዋል። በዚህ በኩል ኢዲዩ የወሰደው እርምጃ በአብነትነት ሊጠቀስ ይችላል። በዚህ በኩል የኢፒዲኤ ዋነኛው ክፍል የወሰደው አቋም በአብነትነት ሊጠቀስ ይችላል እና በአሁኑ ሰዓት ኢዳሃቅ ማለት የኢህአፓና የመኢሶን ቅሪቶች ናቸው ማለት ነው። በጦርነት እንቀጥላለን እስካሉ ድረስ የሰላምን ጎዳና ረግጠዋል ማለት ነው። የጦርነት ጎዳና ምን ያህል ያስኬዳቸዋል የሚለው ወደፊት በተግባር የምናየው ነው። ነገር ግን ውሳኔውና አዝማሚያው የሚደገፍ ሳይሆን የሚወገድ ነው። የተለያየ ፖለቲካ አመለካከት እንዲነገሩበት ማድረጉ አንድ አመለካከት በመጫን ለሚመጣው አለመግባባት የሚቻለው ይህንንም በመገንዘብ ጥሪ የተደረገላቸው ድርጅቶችና ግለሰቦች የሽግግር መንግስቱን ለመመስረት በአፍሪካ አዳራሽ ተሰብስበው ከውጭ ሀገር የመጡ የመንግስታት ተወካዮችም በታዛቢነት ተገኝተዋል።